ሰላም ለሁላችሁም። ዛሬ በማይክሮሶፍት ኤክሴል የዕቃ አስተዳደር ወይም ኢንቨንተሪ ማኔጅመንት ሲስተም እንሰራለን። ይህ ሲስተም ለሱቅ፣ ለድርጅት፣ ለእርሻ እና ለማንኛውም ቢዝነስ እቃዎችን በቀላሉ ለመቆጣጠር ይረዳል። ስቴፕ 1 ክሬት ዘ ኢንቨንተሪ ቴብል ነው። ቴብል እንሰራለን። ይህን ቴብል ስንሰራ የሚያስፈልጉ ኮለመኖች አሉ። አንደኛው አይተም አይዲ ነው። ሁለተኛው አይተም ኔም ወይም የዕቃው አይነት ነው። ሶስተኛው ካታጎሪ ወይም የዕቃው ምድብ፣ አራተኛ ኳንቲቲ ገቢ ወይም ደግሞ የገዛነው ዕቃ ነው። ኳንቲቲ አውትፑት ወጪ ወይም የሸጥነው ዕቃ ነው። ከረንት ስቶክ አለ፣ በክምችት ያለ ምን ያህል ንብረት አለ። በክምችት ያለው ዩኒት ፕራይሱ የአንድ ዋጋ ስንት ነው፣ እንዲሁም በክምችት ያለው ቶታል ቫልዩ ጠቅላላ ዋጋው ስንት ነው። እንዲሁም መጨረሻ ላይ ቲፕ ደግሞ ስቶክ አላርት። ስቶክ አላርት ማለት ኦርደር ያስፈልገናል ወይስ አቬሌብል ነው፣ እቃችን መጠን አላርት ያሳውቃል። ሰራው። ስለዚህ ኤግዛምፕል እንስራ። የመጀመሪያው ኮድ L001 we say item name laptop ካታጎሪ የዕቃው ምድብ ኤሌክትሮኒክስ ገቢ ኳንቲቲ 50 ወጪ የተደረገ ወይም ደግሞ የተሸጠ ስንት አለ 10 ከረንት ስቶክ በክምችት ያለ እኩል ይሆናል ኳንቲቲ ኢን ገቢ ሲቀነስ ኳንቲቲ አውት ወጪ። ይህ 40 ሲታይ ይሄን አውቶማቲክ ማድረግ አለብን። ሁሉ ላይ እንዲሰራለን ብቻ አድርገን ድራግ ማድረግ አለብን። ዩኒት ፕራይስ የአንድ ዋጋ ለምሳሌ 100 ሺህ ጠቅላላ ዋጋ አውቶማቲክ ነው ይሆናል ዩኒት ፕራይስ ታይምስ ከረንት ስቶክ። ስለዚህ ይሄን ያህል ብር አለን ማለት ነው። ስለዚህ 4 ሚሊዮን ብር ማውጣ በክምችት ላይ ያለን ማለት ነው። ይሄን ያለን አቬሌብል ኦርደር የሚለው በፊት ስለሰራሁት ነው። ይሄን የምንሰራው እኩል ይሆናል በኤፍ እኩል ይሆናል ኤፍ ኦፍ ኤክስ ያንገባና ኢፍ ፋንክሽን እንነካለን። ፋንክሽን ከነካበን ሎጂካል ቴስቱ ማን ነው? ቴስታችኛ ስቶክ ነው። ስቶክ ክሊክ ስቶክ ግሬተር ዛን ኦር ኢኳልስ ቱ 10 አይተም እና ከዛ በላይ ከሆነ ምን በልልን አቬሌብል በልልን አቬሌብል። እሺ ከዛ ከበለጠ ፎልስ ከሆነ ምን ማለት ኦርደር አድርግልን ነው። ኦርደር ስለዚህ ይሄን ኬስ ነው አቬሌብል ይላል ማለት ነው። ስለዚህ እቺን ድራግ እናደርጋታለን። ድራግ ስናደርጋት ይሄኛው 00 ስለሆነ ክምችት ላይ ምንም ስለሌለ ኦርደር አድርግልኝ። ኤግዛምፕል ሌላ ማየት ይችላል። ዴስክቶፕ D001 አይተም ኔም ወይም የዕቃው አይነት ዴስክቶፕ እንለው። ዴስክቶፕ ካታጎሪ ነበር ኤሌክትሮኒክስ ገቢ 10። ስለዚህ የሸጥ ነው ወይም ወጪ ያደረግ ነው 5 ቢሆን ኦርደር ማድረግ አለብን የሚለው ዩኒት ፕራይሱ ያደረገ ይሄ 2 ሚሊዮን 800 ሺህ ስታክ ላይ ያለን ማለት ነው። ኤግዛምፕል ሞዴል M001 ሞዴል ቴሌ ብንለው ካታጎሪ ኳንቲቲ ኢን 50 ኳንቲቲ አውት 10 ዩኒት ፕራይስ 10 ሺህ ቶታል ቫልዩ ጠቅላላ ዋጋ 400 ሺህ ስታክ ላይ ያለ ዩሲ አቬሌብል አያችሁ አቬሌብል አለ። ስለዚህ ኦርደር እና ስቶክ አላርትን በዚህ መንገድ መስራት እንችላለን።
ኢንቨንተሪ ማኔጅመንት ሲስተም። ስላዳመጣችሁ አመሰግናለሁ። ቻው።